ዛሬ በጊዶሌ የእድገት ቁጠባ ሴቶች ብድር ማህበርን ለመጎብኘት ከኤፍሲ አፍሪካ መተናል። እኔ ስሜ ሙሉነህ መቴና ባላል ከመንደር ቁጠባና ብድር ማህበር ተነስቶ ይሄ ትልቁን የገንዘብ ቁጠባና ብድር ማህበር የሴቶችን መስርተን ዛሬ እዚህ ደረጃ ደርሰናል ማለት ነው። ይሄ መስመር ፕሮጀክት የከተማ ማለት የአጠቃላይ የዚህ የጊዶሌ ወይም የቃርቡላ ሴቶችን ለመደገፍ ብሎ መነሻ ላይ የጀመራቸው ስራዎች አሉ። ማለት ከኢ መደበኛ ወደ መደበኛ መምጣት ያለባቸው ሴቶች በምን ነው መደበኛ ቁጠባቸው ወደ 156800 ነው ደረሰው። በዛ ዓመት 156800 ነው ደረሰው። የፍቅር ቁጠባ 10900 ነው ደረሰው። አንደኛ ከ80 እስከ 100% ውስጥ የቆጠቡት እነማን ናቸው ብዬ መዘርዘር ይችላል። ይዛለ ገንዘቤ በዛን ሰዓት ቆጥቤ አላውቅም እና አሁን ይሄ ውስጥ ከገባው በኋላ ነው። ባንክ ቤትም በዛን ሰዓት አልቆጠብኩም። ትንሽ ነበር የሚሰራው። በጣም ትንሽ ነው። በቃ የ500 ብር ሹምቡራ ቢገዛ 300 ብር ሐልቁቃ ቢገዛ ትንሽ ነበር የሚሰራው። ግን ቁጫጭ ነው። አሁን ግን ወደ 50 ጆግ ወደ 60 ወደ 100 በቃ በመስታጠባም ከሆነ ከነጋዴም ተረክቤ ሰራለሁ። አሁን የተሻለ ወት ላይ ነው ያለው። አንድ እጣው 50 ብር ነው። እኛ ግን 5 እጣ ነው የምንጥለው። ለምን ለማደግ ስንፈልግ ይሄንን ነው የምናደርገው። ለምን ቢኖርም ባይኖርም የግድ ለማደግ ስንል መጣጣር አለብን። ለማደግ ነው የምንፈልገው። ከዚህ የበለጠው ላይ ለመድረስ እንፈልጋለን። ለዛ አሁን እንደዚህ የቆጠብን እግዚአብሔር ይመስገን። አሁን ደግሞ የተሻለ ለኛ ቁጠባው ይደርሳል ብዬ አስባለሁ። ምን አደራችሁ? እግዚአብሔር የተመሰገነ ይሁን። እኛ በርግጥ አሁን ያው የኛ አሰልጣኛችን እንደተናገሩት ያው አዲስ ነን። እቺን ቁጠባ ከጀመርን ያው 4ኛ ወራችን ነው። የኛ አስተባባሪ ደግሞ አለ ከጎናችን ታደ። ያው እሱም ከጎናችን ሆኖ ነው እኛን ያበረታታ እቺን 4 ወር አሁን ዛሬ ምን ቆጠባትን እየቆጠብን ያለ ነው እና ያው እኛም ደግሞ ለወደፊቱ አሁን ከቀድሞ ቆጣቢዎቹ የምንወስዳቸው ትምህርቶች አሉ። ከነሱም አንዳንድ ነገር እየጠየቅን እውነት እህታችን ሶፊያ ብዙ ነገር ለኛ እየነገረችን ነው። እንዲህ ቢሆን እንዲህ ነው የምትሄዱት ብላ ለኛ ያወራችልን ስለሆነ ሶፊያን በጣም አመሰግናለሁኝ። በአንዳንድ ነገር ላይ ትነግረናለች፣ ትደግፈናለች። እኛ አዲስ ነን አናቅም። ግን ያው ወደፊት ያው እነሱ የደረሱበትን እኛም ደግሞ ጠንክረን እነሱ የደረሱበትን ቦታ እኛም መድረስ አለብን። አሁን 4 ወር ማለት ያው ቆጥበናል፣ እንቀጥላለን እንጂ ወደ ኋላ አንልም። እኛ ላላሰብነው እኛ ላቀርነው እቅድ ነውና እኔ በርግጥ በዛን ሰዓት ላይ ግጭት ነበረ። እዚህ ጊዶሌላ እኔ 3 ወር ልጅ ወደ ላይ ያለ ልጅ አርግጄ ነበረ። ባለቤቴ ታሰረ። ጌታ ምን ሊብላ ምን ሊጠጣ ምን ላርክ ልጆቼ ምን አርገ ነው መሳልፈው ምን አይነት ታሪክ ነው ከእጅ ወደ አፍ ምን በላው ጌታ ባልኩበት ሰዓት ላይ ሐላኮን የምነግደውና እንዳጋጣሚ እግዚአብሔር እናንተን የሚረዳ ነገር አለና ከደህነት ትወጣላችሁ እና ሰርታችሁ ትለወጣላችሁ ስል ምን አይነት ነገር ነው አልኩና ደንገጫለሁ። ሄርኩ እንዳጋጣሚ ሄርኩ ምንም እንትን መታወቂያም የለኝም አካውንትም የለኝም። 50 ብር ከኪሱ ነው አውጥቶልኝ የሰጠኝ። ከዛን አካውንቱን ከፈትኩ። ወልጃለሁ ባለቤት በለላይ በቦታ ወልጃለሁና 15 ሺህ ብር መጣ። ምን አይነት ታሪክ ነው ተደወለልኝና 15 ሺህ ብር ወጣልኝ ሲል ደነገጥኩ። ምን አይነት ታሪክ ነው ደነገጥኩ። ሲሄድ አካውንት ላይ አለ አካውንቱ አሁን አይጄ መጥቻለሁ። ክብር ለእግዚአብሔር ነው። ዳም ማወጣ ወንድሞቻችን በጣም አርገን እናመሰግናለን። ከኛ ጋር ሆነው እኛን እንደዚህ ያሰቡ አባት እናት ወገን ዘመድ ጓደኛ ማይሰጥበት ወቅት እዚህ ጊዶሌ ዞር ብለው ማያዩት እነሱ እኛን ያዩት በጣም አርጌ አመሰግናለሁ። እውነት እናገራለሁ። ገበያ ልጅን አዝዬ ወጣው፣ ንግድ ፍቃድ አወጣው፣ መደብ ወሰርኩ። አሁን ቁቁብ እየጣልኩ 40 ሺህ ብር አደርሻለሁ በሱ ብር። ስሜ ሰናይት በቀለ ይባላለሁ። ከዚህ በፊት ንግድ ፍቃድም የለኝም። ዝም ብዬ እዚህ መሬት ላይ መዳድብን ይሄንም አልሰራውም። መሬት ላይ ነው ዝም ብዬ የምዘርጋውና መቶ የኛ ንግድ ፍቃድ አውጡና ያባራሉ። ሰው ላይ አፍካዶን ቆጥሬ ነው የሚሰራው። ቲማቲም ዱቤ ወስጄ ነው የሚሰራው። ይሄ 15 ሺህ ብር ከገባ በኋላ ራሴን ችዬ ቤቴን ችዬ ይሄን ስራ እየሰራው ነኝ። በፊት መስሪያ ብርም የለኝም።
መነገጃ ብር የለኝም። አሁን ግን ቤቴንም ችዬ እቁብም ጥላለሁ። መስሪያ ብር ከሰው ላልወስድም ራሴን ችዬ አርባ ምንጭ እጄ እቃ ራሴ ጭኜ አመጣለሁ። አሁን እቃ አልመጣም፣ ገና እየመጣ ነው ከአርባ ምንጭ። አሁን ሁሉም ነገር ከሰው ሳልበደር ራሴን ችዬ እየኖርኩ ነኝ። እቁቡን ደግሞ በገበያ ቀን 500 እየጣልኩ ነኝ። ከባድ ጊዜማ አያምጣው ነው። እናቴ ሙታ ነበረ ነሐሴ ላይ ማለት ነው። ልክ እኔ ሮብ ቀን የገባሁት ቀኑን ወራቱ ነሐሴ ሆኖ ግን ቀኑን አላውቅም። ረስቼው ሮብ ላይ ነው ግን ስንት ቀን እንደሆነ አላውቅም። በዛን ቀን ልክ ሮብ 3 ሰዓት ገብቼ 7 ሰዓት ነው ለካ የገባልኝ ብሩ። አሁን ጓደኛዬ በሶስተኛ ቀን መታር ብላት ሶፊያ እኛ ገብቶልናል አንቺ ገብቶልሻ ስትል እኔ አላየሁም አልኩ። እስኪ ቸክ አድርጊ ስትል ሲሄድ 3 ሰዓት ገብቼ እሱ 7 ሰዓት ነው ብሩ የገባልኝ። በቃ ምንም ነገር የለኝም። በቃ በሀዘን 40 ምናምን አውጥቼ ምንም ነገር የለኝም ነበር። በጣም በቃ ደስ አለኝ። ያው ለቅሶ የጨርሼ ከተነሳሁ በኋላ ቀጥታ ብሩ ወደ ንግድ ያስገባሁት። ያው በተስፋ ቡድን ከጀመርኩ ጀምሮ መጀመሪያ በእርግጥ አሳሙሳ ነው ብዬሻለሁ። በኪሎ ነበረ ወደ ቁንጣ ገባው። ያ ድጋፍ ከተደረገልን በኋላ ማለት ነው። ከዛ እንደገና ይችን ሻይ ቤት ከፈትኩ። 2 አመቷ ነው። እንደገና ደግሞ ተጨማሪ በዛ የቀን ሰራተኛ 2 አሉኝ። በቀን ማስብላቸው ማለት ነው። በሰሩት ልክ ያው በሸጡት ልክ ማለት ነው። እና እቺ ያው እየሸጥኩኝ እግዚአብሔር ይመስገን በጣም ተቀይሬያለሁ ማለት ይችላል። ተስፋን ያው በድጋፍ ነው መስመር ድጋፍ ያው እነሱ ደገፉን። ከዛ 20 ብር ቆጠብ እዛ እንደገና ያው 8000 ብር ነው የደረሰኝ በዛ በአንድ አመት 8000 ምናምን ብር። ከዛ እንደገና ደግሞ አሁን ቀጠል አሁን ያው 14000 ብር ይደርሰኛል ብዬ ተስፋ አደርጋለሁ። ገንዘቡ በእርግጥ ጠቅሞኛል፣ ግን የበለጠ ትምህርቱ ነው በቃ እንዴት መስራት እንዳለብን፣ እንዴት አድርገን ማትረፍ እንዳለብን፣ ከየት ወደ የት መሄድ እንዳለብን ሁሉ በደንብ ስላሰለጠኑ እሱን ይዤ እግዚአብሔር ይመስገን እኔ አሁን በጣም ተሻሽያለሁ ማለት ይችላል። በኩንታል አስፈጭቼ ነው ዱቄት ራሱ 2 ቁንጣ 3 ቁንጣ እንዲያስገባለሁ ቶታል 3-4 ቶታል አስገብቼ እሰራለሁ። እና ደግሞ ሌላ ስራዎች ያው ጤፍ 1-2 ኩንታል 3 ኩንታል ለሰው ሰጣለሁ፣ አጣርተው ይሰጡኛል። ቡና ደግሞ ያው በክረምት ይሸጣል ብዬ 1 ኩንታል ተኩል ያልተቀሸረ እሱ አለኝ።